ሰላም ወደዚህ ትንታኔ እንኳን በደህና መጣችሁ። ዛሬ በጣም ወሳኝ በሆነ ነገር ላይ ነው የምናወራው፣ ለስኬት ስለሚያስፈልገን የአእምሮ ዝግጅት ማለት ነው። ለመጀመሪያ ያህል ሁላችንም በሕይወታችን ውስጥ በሆነ ሰዓት ላይ የምንጠይቀውን አንድ መሠረታዊ ጥያቄ በማንሳት እንጀምር። እስቲ እናስበው። በትምህርትም ይሁን በሕይወት ሁላችንም የምንጋብጠው ትልቅ ፈተና አለ አይደል? ያ የመነሳሳት ስሜት መጀመሪያ ላይ ነበረው፣ ሲጠፋስ? ጉዞውን የሚያስቀጥለው ነገር ምንድን ነው? የዛሬው ትንታኔያችን የሚመልሰው ቁልፍ ጥያቄው ይህን ነው። እሺ እንግዲያው ወደ መጀመሪያው እና በጣም ወሳኙ ሐሳብ እንግባ። ይሄም ምንድነው? በዛ ድንገት በሚመጣው የመነሳሳት ስሜትና በዘላለቂው ዲስፕሊን መካከል ስላለው ልዩነት ነው። ተነሳሽነትን ልክ እንደ ሮኬት ማስጀመሪያ ብልጭታ ልናየው እንችላለን። ለመጀመሪያ የሚያስፈልገውን ኃይል ይሰጣል፣ ፍንዳታው ማለት ነው። ዲሲፕሊን ግን ያ ሮኬት መንገዱ ከባድ ሲሆንበት እንኳን እንዲቀጥል የሚያደርገው ሞተር ነው። ስለዚህ ተነሳሽነት ያስጀምራል፣ ምንም ጥያቄ የለውም። ዲሲፕሊን ግን መጨረሻው ላይ ያደርሳል። ዋናው ነገር ይሄን ነው። ወደፊት የምንፈልገው ስኬት ዋጋ አለው፣ ዝም ብሎ በነፃ አይገኝም። ያ ዋጋ ደግሞ በየቀኑ የምናደርገው ተከታታይ ጥረት ነው። ለዚህም እኮ ነው ያ የመጀመሪያው የመነሳሳት ስሜት የግድ ወደማይናወጥ ዲሲፕሊን መቀየር አለበት የምንለው። እሺ አሁን ደግሞ ወደ ሁለተኛው ቁልፍ ነገር እንለፍ። ይህም ወዴት የሄደን እንደሆነ ግልጽና ጠንካራ ራዕይ ስለመያዝ ነው። ስሙኝማ፣ ጠንክሮ መስራት ብቻ ሆኖ በቂ አይደለም በጭራሽ። ያለ ግልጽ ራዕይ ዲሲፕሊን ማለት ልክ በማዕበል እንደሚንገላታ ጀልባ ነው። በቃ በሁሉም አቅጣጫ ይንቀሳቀሳል፣ ግን የትም አይደርስ። ራዕይ መድረሻውን የሚያሳየን ኮምፓስ ነው፣ ብርሃን ነው። ታዲያ ይሄ ራዕይ እንዴት ነው የምንገነባው? በሁለት ወሳኝ የአእምሮ ደረጃዎች ነው። አንደኛ፣ መድረስ የምንፈልግበትን ቦታ በአእምሮአችን ውስጥ በግልጽ ማየት። ሁለተኛ፣ ያንን ስኬት መቀበል እንደሚገባን ከልባችን ማመን። ይሄ እምነት ለምናደርገው ጥረት ሁሉ ነዳጅ ይሆናል። እስቲ ለአንድ አፍታ ቆም ብለን እናስብ። ከዓመታት በኋላ ገባችን ላይ ስንደርስ የዛሬውን ጥረታችንን መለስ ብለን ስናይ ምን ሊሰማን ይችላል? ያ የወደፊት ማንነታችን ዛሬ ተስፋ ባለመቁረጣችን አመሰግናለሁ ሲለን በአእምሯችን ብንስለውስ? ይህ ስሜት ራሱ አሁን ላለንበት ፈተና ትልቅ የብርታት ምንጭ ነው። እሺ አሁን ደግሞ ስለማይቀረው እውነታ እናውራ። ስለ ትግል፣ ስለ ውድቀት እና ስለ ሕመም። ከሁሉም በላይ ግን ይህንን ሕመም ወደ ኃይል እንዴት እንደምንቀይረው እኔ እውነታው ይሄ ነው። ፈተና መውደቅ አለ፣ ያሰብነውን ያህል ውጤት አለማምጣት አለ። አንዳንዴ ደግሞ ከድካም የተነሳ ሁሉንም ነገር ማቆም ሊያምረን ይቻላል። እነዚህ ስሜቶች የማንኛውም ተማሪ የጉዞ አካል ናቸው። ብቻችንን አይደለንም። ስለዚህ ወሳኙ ነገር ሕመሙን መካድ አይደለም፣ መተከም ነው። እንዴት? አንደኛ የውድቀት ስሜቱን መቀበል፣ አዎ አልተሳካልኝም ማለት። ሁለተኛ ያንን ስሜት ወደ ነዳጅ መቀየር፣ ከስህተታችን መማር። ሦስተኛ ከበፊቱ የበለጠ ጠንካራና ብልህ ሆኖ መውጣት። የነው ለውጥ። ይህ አስተሳሰብ ከአማካይነት ለመውጣት የሚያስችል ጥልቅ ኃይል አለው። ተራ ውጤት ካልፈለግን ተራ ጥረት ማድረግ አንችልም። ከሌሎች የተለየ ውጤት ለማምጣት ከሌሎች በተለየ መልኩ መስራት አለብን። ቀላል እኮ ነው ሂሳቡ። እሺ የፍላጎት ኃይል ብቻውን በቂ በማይሆንበት ጊዜስ ዲሲፕሊንን የሚያቀጣጥለው ዋናው አንቀሳቃሽ ኃይል ምንድን ነው? እስቲ ወደዚያ ጠለቅ ብለን እንግባ። ለብዙዎቻችን ትክክለኛው ተነሳሽነት የሚመነጨው በጣም ከጥልቅ ዓላማ ነው። ምናልባት በቤተሰባችን ውስጥ የነበረን የድህነት ወይም የትግል ዑደት ለመስበር ቃልን ፍላጎት ሊሆን ይችላል። ያንን የቤተሰብ ታሪክ የሚቀይረው ሰው መሆን አለብን። ይህ አንድ ቃል ሁሉንም ነገር ያጠቃልላል። ረሃብ። ይሄ ለስኬት ያለን ጥልቅ ማይበርድ ፍላጎት ነው። ረሃብ ማለት ጊዜያዊ ስሜት አይደለም። ሕይወትን ለመለወጥ እና አዲስ ታሪክ ለመጻፍ ከውስጥ የሚመነጭ የማይጠፋ ፍላጎት ነው። ነገሮች ከብደው ሁሉን ነገር ትቶ ለማቆም በሚታሰብበት ጊዜ ሁሉ ጉዞውን ያስጀመረውን ይህንን ረሃብ ማስታወስ ከምንም በላይ ወሳኝ ነው። እሺ፣ በመጨረሻም ይህንን ሁሉ የአእምሮ ዝግጅት ወደ እውነተኛ ተግባር እንለወጠው። ምክንያቱም ያለ ተግባር እምነት ባዶ ቃል ብቻ ነው የሚሆነው። ይህ ሐሳብ በደንብ ልናስብበት ይገባ። ስኬት የዕድል ጉዳይ አይደለም፣ ሳይንስ ነው።
የምክንያትና የውጤት ሕግ ነው። ትክክለኛውን ግብዓት በተከታታይ ስናቀርብ ውጤቱ አይቀሬ ይሆናል። ታዲያ የስኬት ፎርሙላ ግብዓቶች ምንድን ናቸው? 3 ዋና ዋና ነገሮች ናቸው። አንደኛ፣ ለውጤታችን ሙሉ ኃላፊነት መውሰድ። ሁለተኛ፣ ማንም ሳያየን ራሳችንን በዲሲፕሊን መምራት እና ሶስተኛ፣ ከሁሉም በላይ ውድ የሆነውን ጊዜያችንን በጥበብ መጠቀም። ይሄ ራሳችንን በቅንነት እንድንጠይቅ የሚያስገድድ ሐሳብ ነው። በየቀኑ የማደርጋቸው ትንንሽ ነገሮች ከትልቁ ሕልሜ ጋር ይሄዳሉ? መልሱ አይ ከሆነ ምናልባት በሕልሜ ላይ ያለኝ እምነት እኔ እንደማስበው ጠንካራ ላይሆን ይችላል። ዋናው ነጥብ ይሄ ነው። ስለ ግባችን ማውራት አንድ ነገር ነው። ነገር ግን በየቀኑ በዲሲፕሊን ለዚያ ግብ መስራት ፈጽሞ ሌላ ነገር ነው። እውነተኛ እምነት የሚረጋገጠው በሥራ ነው፣ በቃል አይደለም። ስለዚህ በዚህ ጥያቄ እንጨርስ። ዛሬ የምናደርገው ምርጫ ነገ ማን እንደምንሆን ይወስናል። እስቲ እናስብ። ያ በስኬት ማማ ላይ ያለው የወደፊት ማንነታችን ዛሬ ምን አይነት ውሳኔ እንድንወስን ይመክረን ይሆን? መልሱ ቀጣዩን እርምጃችንን ይመራል።